የአካባቢ በግጭት ውስጥ ስለነበር ተማሪዎች ከትምህርት ገበታ ውጪ ሆነው ትምህርት ቤቱ ላይም ጉዳት ደርሶ ነበር። አሁን ትምህርት ቤቱ መልሶ ተገንብቶልናል። ተማሪዎችም ወደ ትምህርታቸው ተመልሰዋል። ወደ ከፍተኛ ከሆነ ደግሞ ምንድነው ነገራችን? የመማር ማስተማር ስራውን በተሳካ ሁኔታ ቀጥሏል። እሱን የምናደርገው መቼ ነው ንገረኝ? ምናባዛ ከየት ወደ የት? ከፍተኛ ወደ ዝቅተኛ። ማህበረሰባችን በግጭቱ ምክንያት በኢኮኖሚ ስለተዳከመ ለልጆቹ የመማሪያ ቁሳቁሶች ድጋፍም ተደርጎላቸዋል። ትምህርታችንን በማቋረጣችን አዝነን ነበር። ወደ ትምህርት ቤታችን ስለተመለስን በጣም ደስ ብሎናል። ደብተር፣ ቦርሳ፣ መጽሐፍ ተሰጥቶናል። አሁን ትምህርታችንን በደንብ እየተከታተልን ነው። ይህ አካባቢ የግጭት ቀጠና ስለነበር ትምህርት ተቋርጦ ተማሪዎች ቤት በሚውሉበት ጊዜ ለተለያዩ አካላዊ፣ ስነልቦናዊ ጥቃቶችና የስሜት ጫናዎች ተዳርገዋል። ቤተሰቦቻቸውንም ያጡ አሉ። ከዚህ ስሜት ወጥተው በተረጋጋ ሁኔታ ትምህርታቸውን እንዲከታተሉ የስነ ልቦና ድጋፍና የማማከር አገልግሎት ይሰጣቸዋል። ይህም በትምህርት ቤታችን ውስጥ መኖሩ ማህበራዊ ቀውስን ለማስቀረትና ሀገር የሚገነባ ትውልድ ለመፍጠር አስተዋጽኦ ከፍ ያለ ነው። ከግጭቱ መልስ ትምህርት ቤቶች ሲከፈቱ የትምህርት አሰጣጥ ስነ ዘዴን የተመለከተ ስልጠና ለተወሰኑ መምህራን በዩኒሴፍና አጋሮቹ በኩል ተሰጥቶናል። እኛም መልሰን ሌሎች መምህራንን አሰልጥነናል። ይሄም ከመደበኛ የትምህርት አሰጣጥ ስነ ዘዴ የተለየ ጥበብ ለሚጠይቀው ከግጭት በኋላ ላለ የትምህርት ክፍለ ጊዜ እጅግ ጠቅሞናል። ተማሪዎችን ለመረዳትና ግንኙነትም ለማጠንከር ረድቶናል። በዚህ ትምህርት ቤት በትምህርት ወደ ኋላ ለቀሩና ማጠናከሪያ ለሚያስፈልጋቸው ተማሪዎች በሂሳብ፣ እንግሊዘኛና ሳይንስ ትምህርቶች የማጠናከሪያና የማካካሻ ትምህርት እንሰጣለን። በዚህም ተማሪዎች ክፍተታቸውን እየሞሉ ጥሩ ውጤት እያመጡ ነው። ተማሪዎች በአካል የበለጸጉ እንዲሆኑ ለትምህርት ቤታችን የስፖርት ቁሳቁሶች ድጋፍ ተደርገዋል። በአካልም በአእምሮም የታነጸ ትውልድ ለመገንባት እየጣርን ነው። ለትምህርት ቤታችንና ለኛ ለተማሪዎች ይህን ድጋፍ ያደረጉልንን ሁሉ እናመሰግናለን።